ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ። የቦምብ ማለት ነው መከራን የሚያስተናግዱ፣ የረሃብን መከራ የሚያስተናግዱ፣ የሰላም ማጣትን የሚያስተናግዱ፣ የቤት ማጣትን የሚያስተናግዱ፣ ቤተሰብን ማለት ነው በማጣት የሚያስተናግዱ፣ ዛሬ ወንድም ነገ እህት ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረሱ ዓለም እየወጣህ ለመኖር ፈልግ። ወላሂ ያጣነው ነገር የለም። እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው። ወላሂ ኢማን ቢኖር ባለን እንደሰታለን። ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን። ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው ያያንን እንኖራለን። ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን። እንዳልኳችሁ ምእመን አይጨነቅም ማለት አይደለም፣ አይጠበብም ማለት አይደለም። እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው። ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር፣ ራሱን እያየማን ያረጋጋ መኖር ግዴታው ነው። ወላሂ ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን እያየን የበታቹን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ባላቸው ነገር ተብቃቅቶ የሚኖሩ አላህ ያድርገን። የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን። አላህ ነስር ላጡ ነስሩን ይስጣቸው።